ፓም 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 ወልመካ እዚህ ጋር እዛ ጋር ተመልሷል። በአራተኛው ቪዲዮ ግን ትናንትና ነበር አራተኛው ቪዲዮ ልሰራ የሞከርኩት እና አንዳንድ ሃይላይቶችን የስካይ ስፖርት እና የፕሪሚየር ሊግ ሃይላይቶችን ለመጠቀም ሙከራ አድርጌ ዩቲዩብ ያ የጀማሪ ነገር መቼም ያው ዩቲዩብ ይቅርታ አድርጌልሃለሁ ለዛሬ ግን ሌላ ቪዲዮ ስራ ይሄንኛውን ብሎክ አድርጌዋለሁና ከፈለክ ኤዲት አድርገው እዚሁ እንዳለ ከፈለክ ደግሞ ቶና ሌላ ስራ ችግር የለውም ምናምን የሚል ኦፕሽን ሰጠኝ። አንዳንድ ሀገሮች ላይ ምናልባት ቪው ይደረጋል መሰለኝ። አንዳንድ ሀገሮች ላይ ቪው የሚደረግ ከሆነ በዛው ተወው ይለዋል ራሱ ዩቲዩብ ተወው ይልሃል። ግን ምንድነው የሆነ ሬቨኒው ካገኘ ቪዲዮ እዛ ሀገር ላይ እየታየ የሚታይበት ሀገር ላይ ለኮፒራይት ኦነሩ ነው ሬቨኒው የሚሄደው ነው ፕሪንሲፕሉና ቪዲዮ ምናምን እንደዚህ በሚሆንበት ጊዜ ብሎክድ በሚሆንበት ጊዜ የቪዲዮ እንትን አይልም የኮፒራይት ጉዳይ ነው እንጂ ቪዲዮውን ማውረድ አለማውረድ ምንም እንትን የለውም። አውረድ አትባልም እዛው ቶ ይለዋል። እንደውም እንትኑን ሬቨኒው ድንገት ካገኘላቸው ቪዚብል የሆነበት አገር ላይ ወደ ኮፒራይት ኦነሩ ይሄዳል። ስለዚህ ለነሱ ጥቅም ስለሆነ ቪዲዮ አውረድ አታውረድ የለም ማለት ነው። እና ለማንኛውም ሎንግ ስቶሪ ሾርት ይሄኛው ቪዲዮ እስቲ ብሎክ አይደረግም ተብሎ ይገመታል። ስለዚህ የአርሰናልን የዘንድሮ አመት ዳሰስ ለማድረግ ነበር የፈለኩት። አጠቃላይ አጠራርጌ አሁን በጣም ከፍተኛ የሆነ ጀንክሽን ላይ ማይልስቶን ላይ ስለደረሰ ቡድኑ እስቲ አርሰናል ይሄ ቡድን ምንድነው ማረግ የሚያደርገው? ምን አይነት ሁኔታ ላይ ነው ያለው? አሁንስ ያለበት ሁኔታ አሁን ያለው አቋም ምንድነው? እነዚህን ዋንጫዎች ይበላቸዋል አይበላቸውም? ሁለት ትልልቅ ዋንጫዎች ፊት ለፊቱ አሉ። እኔ እንግዲህ እንደማስበው ከሆነ ከሁለት አንዳቸውን ይበላቸዋል ብዬ እርግጠኛ ነኝ። በጣም ከሁለት አንዳቸውን እንደሚበላ ከሁለት ያጣ አይሆንም። በቃ አርሰናል ዘንድሮ ከሁለት ያጣ አይሆንም። አንዱን ግድንግድ ዋንጫ ቢያንስ ይበላል። እሱም በጣም ላይክሊ ፕሪሚየር ሊጉን በእርግጠኝነት ኦልሞስት ይበላል ባይ ነኝ። ደግሞ የሚያረጋግጠው አሁን መጪው ዊኬንድ ላይ ከዌስትሃም የሚያደርገው ጨዋታ በቃ እሱ በጣም ወሳኝ ጨዋታ ነው ብዬ አምናለሁ። እሱን ጨዋታ ካሸነፈ ከ90% በላይ ያረጋግጣል ብዬ አስባለሁ። እሱን ጨዋታ ካላሸነፈ ግን ስቲል አጣብቂኝ ውስጥ እስከ መጨረሻው ቀን ድረስ አጣብቂኝ ውስጥ ይወድቃል። ግን አይመስለኝም፣ የሚያሸንፍ ይመስለኛል። ለዛውም በጣም በቃ እንደ ዋንጫ ጨዋታ የሚጫወተው ይመስለኛል። ለምን ትናንትና አትሌቲኮ ማድሪድን ጥሎ ለሻምፒየንስ ሊግ ፍጻሜ ፍልሚያ ወደ ቡዳፔስት ጉዞ ስላደረገ ከፍተኛ ሞራል ይኖረዋል። እና ዌስትሃም ዘጋም አልዘጋም መጣፈንታው መሸነፍ ይመስለኛል። የዛን ቀን በጣም በከፍተኛ ሞራል ስለሆነ የሚጫወቱት መቆጣጠር የሚችል አይመስለኝም ዌስትሃም የአርሰናልን ጨዋታ። ስለዚህ የዛን ቀን የሚያረጋግጥ ይመስለኛል ኦልሞስት ፕሪሚየር ሊጉን። ከዛ በተረፈ ግን እስቲ ሻምፒየንስ ሊጉን ጉዳይ እንዳሰው ብዬ አስባለሁ። ምክንያቱም በጣም ኢንተረስቲንግ ኬዝ ነው። አሁን እኮ በእግር ኳስ አስተሳሰብ 50-50 እድል ነው ያለው አርሰናል። ምክንያቱም ፋይናል ላይ ቁጭ ብሏል። በቃ እግር ኳስ ነው፣ 90 ደቂቃ ነው፣ 50-50 እድል ነው ያላቸው ይላል ሁለቱ ቡድኖች። እንትኑ ምንድነው የሚባለው ሎጂኩ። ግን የሚገጥማቸው ቡድኖች በጣም ኃይለኛ ናቸው ነው ሰው እንግዲህ በጣም ሁሉም ፓንዲቱም ምኑ ምቀኛውም የአርሰናል ምቀኞች አሉ። በጣም ይገርመኛል አርሰናል ለምን እንደሚመቀኙት። ምንም ዋንጫ በልቶ የማያውቅ እንትን ቡድን እንደውም እንዲበላ ነው ማበረታታት ያለብን እንጂ መመቅኘት የለብንም። ለማንኛውም
የሚገጥማቸው ቡድኖች ማን ናቸው? ፒኤስጂ እና ባየር ሙኒክ ናቸው። ገጥሟቸው ያውቃል ከዚህ በፊት በደንብ አድርጎ በአመት ባነሰ ጊዜ ውስጥ እንደውም አመት አይሞላም ሁለቱንም ጋር ሲጋጠም ጭራሽ ባየር ሙኒክን በዚሁ አመት ፒኤስጂን ደግሞ ባለፈው አመት 8 ውስጥ አይደል እንደዛ ነው እንግዲህ ያውቃቸዋል ይተዋወቃሉ በአጭር ጊዜ ውስጥ እነዚህ ቡድኖች ይተዋወቃሉ እነሱም አርሰናልን ያውቁታል አርሰናልም እነሱን ያውቃቸዋል ዋናው ነገር እሱ ነው እኔ በጣም እያሰብኩ ያለሁት ምንድነው የትኛው ቡድን ይሻለዋል ቢያልፍ ዛሬ እንግዲህ ሁለቱ በአሊያንዝ አሬና ፍልሚያቸውን ያደርጋሉ የሁለቱን ፍልሚያ የአሸናፊ ለመገመት እንደው የፈለገው አይነት የእግር ኳስ ኤክስፐርት መገመት አይችልም በእርግጠኝነት ወይም ደግሞ በሆነ በአብላጫ ፐርሰንቴጅ ብሎ መገመት አይችልም ምናልባት አናሊሲስ ሊሰጥ የሚችለው እንዴት ነው አንድ አይነት ስታይል ነው ያላቸው ኦልሞስት አንድ አይነት ስታይል በእርግጥ ፒኤስጂ ትንሽ ዳይናሚክ ነው ይመስለኛል የተወሰነ ተለዋዋጭ ነው ወይም ደግሞ ተገማች ያለ መሆን ነገር አለው አንዳንድ ጊዜ ሲከላከልም ሊታይ የሚችል ቡድን ነው ፒኤስጂ ሁሉ ጊዜ አታኪንግ አይደለም እንደሚያገባው ጎሉ አይነት ልክ እንደ ባየር ሙኒክ አይደለም ባየር ሙኒክ ሞር ኦፍ የትሪብል ዊኒንጉ ማንቸስተር ሲቲ ፔፔ ጋርዲዮላ አይነት ነው ካምፓኒ በፔፔ የታነጸ አስተሳሰብ ያለው አሰልጣኝ ነው በጣም ወደፊት ነው የሚሄደው ዋን ሳይድድ ነው በጣም ተገማች ነው በቃ የሚገጥም ዋናው ነገር ምንድነው ተገማች ሆነ ትሸነፋለህ ወይም በቀላሉ መቋቋም ይቻላል ወይ አጫውት ስታይሉን ነው አይቻል በጣም እጅግ በጣም ከባድ ነው ምን እንደሚያደርጉ እየገመትክ ማለት ነው እያወቅ አሁን ፔፔ ጋርዲዮላ እኮ እንዴት እንደሚጫወት ያውቃሉ እኮ ለተቃራኒ አሰልጣኞችና ተቃራኒ ቡድኖች ያውቃሉ ግን እያወቁ መቋቋም አይችሉም በጣም is difficult to ለመቋቋም difficult የሆነ ስታይል ስለሆነ የእግር ኳስ ስታይል ስለሆነ ማለት በጣም ኳሱን የመያዝ ነው የመቀባበል ነው በፍጥነት የመቀባበል ነው አይጠለዝም ኳስ በጣም ስሩ ቦሎች ይበዛሉ ምናምን በጣም ከባድ ከእንደዚህ አይነት ጌም ጋር መጫወት እና ልጆች ደግሞ ይችላሉ ቴክኒካሊ ጊፍትድ የሆኑ ተጫዋቾች ናቸው ለእንደዚህ አይነት ጨዋታ የሚመረጡት ብዙ ጊዜ ኳሱን የመያዝ ልምዳ ኳስ ሲይዙ ጎበዞች ናቸው ኦፍ ዘ ቦል ሳይሆን ኦን ዘ ቦል ናቸው ሞር በጣም ኢንተለጀንት ግን ያው ዘንድሮ ግን ኦፍ ዘ ቦልም በጣም ኢንተለጀንት መሆን ግድ እንደሚል ማን እያሳየ ነው አርሰናል እያሳየ ነው በነገራችን ላይ እሱን ነገር ምክንያቱም ኦን ዘ ቦል በጣም ጊፍትድ የሆኑ እንደነ ባየር ሙኒክ እና እንደ ፒኤስጂ ያክል ተጫዋቾች ብዙ ቁጥር ያለው ተጫዋቾች የሉትም ስለዚህ ኦፍ ዘ ቦል ላይ ትኩረት አድርጎ ሰርቷል ኦን ዘ ቦልም ደግሞ ብቃት ያላቸው ልጆች በተለይ ሚድፊልድ አካባቢ ያሉት ጨማምሯል ደግሞ እና ኤዜን ጨማምሯል በጣም በቃ በዛ ምክንያት ፎርሚደብል ቡድን ሆኖ ፋይናሊስት ሆኗል እና ምንድነው አሁን ይሄን ቡድን የሚገጥሙት ሁለቱ በጣም እጅግ በጣም ድንቅ የሆኑ የዚህ አመትም ሆነ የኦል ታይም እኔ የምን ጊዜው ምርጥ ቡድኖች ነው የምላቸው ሁለቱም ባየር ሙኒክን እና ፒኤስጂን የዘንድሮዎቹ የምን ጊዜው የእግር ኳስ ምርጥ ቡድኖች ናቸው በክለብ ደረጃ ማለት ነው እነዚህን ቡድኖች ለመግጠም አርሰናል ተዘጋጅቷል እነሱ ተዘጋጅተዋል ወይ ነው እኔ አሁን እውነት የምጠይቃቸው እነሱ ተዘጋጅተዋል ወይ ምክንያቱም የሚገጥማቸው ቡድን ለየት ያለ ነው እንደነሱ አይነት ስታይል ያለው አይደለም እርስ በርሳቸው አሁን ሲገናኙ እነሱ አሁን ደስተኞች ናቸው ምክንያቱም እርስ በርሳቸው ባለፈው 9 ጎል ነው ያሳዩን በቃ የነሱ ስታይል ነው ኢትስ ሚ ነው የሚሉት በቃ ሁለቱም ማለት ነው ጎል አገባለሁ እያገባው ነው እኔ በማግባት ላይ የተመሰረተ እግር ኳስ ነው የሚጫወተው ነው የሚሉት እነሱ አርሰናል ግን አይ እኔ ባለመሸነፍ ላይ የተመሰረተ እግር ኳስ ነው የሚጫወተው ሲል ነበር አርቴታ ከመጀመሪያውም ከዚህ አመት መጀመሪያ እኔ ብዙ ሰብስክራይበሮቼ እዚህ አላችሁ በጣም ታቁኛላችሁ ብዙ ጊዜ አውርታችሁኝ ሁሉ ታውቃላችሁ ስለ ኳስና ስለ አርሰናል ተናግሬያለሁ በጣም ቆይቷል ከጃንዋሪ በፊት ሁሉ
አርቴታ እያሰበ ስላለው አይነት ቡድን ተናግሬያለሁ። ያ የተናገርኩት ነገር ነው ድሆ መጥቶ የዋንጫ ተፋላሚ የሆነው አርሰናል። ይሄ ቡድን ያለመሸነፍ ዲዛይን ነው እየሰራ ያለው ሰውየው። ያለመሸነፍ ዲዛይን ሆኖ ግን ቦሪንግ የሆነ የመከላከል ስታይል ነው ቢለኝ አንድ ሰው አልቀበለው። ዲቴይሉን በደንብ መታየት በጣም አዲስ ስታይል ነው። ኤግዛክትሊ ላይክ ፒኤስጂ እና ባየር ሙኒክ። ባይ ዘ ዌይ ፒኤስጂ እና ባየር ሙኒክ አታኪንግ ይባላሉ። ለምሳሌ አታኪንግ ቡድኖች የትሬብል ዊኒንግ ማንቸስተር ሲቲ ብያለሁ ቅድም። የነ ኢኒየስታ፣ ሜሲ፣ ዣቪ ምናምን ባርሴሎና አለ። በጣም በቃ አታኪንግ የሚባሉ ቡድኖች በኦል ታይም አይተናል በታሪካችን። ከእነዛ አይነት ቡድኖች ጋር ሊያመሳስሏቸዋል አሁን ፒኤስጂ እና ባየር ሙኒክ አታኪንግ ስለሆኑ ማለት ነው። ግን አታኪንግ ስታይላቸው በጣም የተለየ ነው። በጣም የተለየ ነው ባይ ነኝ። እንደነዛ አይደለም። ይሄኛው እጅግ በጣም በታለንት የተሞላ ብዙ ሰዎች የሚያገቡበት ታርጌት ሜን ወይም ታርጌት ማን አንድ ሰው ማለት ነው። አንድ ታርጌት ማን 9 ቁጥር ወይም ደግሞ 3 ብዙ ጊዜ 3 ነው 4-3-3 ነው የሚጫወቱት ብዙ ጊዜ እነዛ የማንቸስተር ሲቲ ትሬብል ዊኒንጉ የነ ዣቪ ምናምን 4-3-3 ጮቱና ሶስቱ መጨረሻ ላይ ያሉት ላስት ሰርድ ላይ ያሉት አጥቂዎች ናቸው። ከሶስቱ አንዱ ነው የሚያገቡት በአብዛኛው። እነዚህኞቹ ግን አይደሉም። እንደዛ አይነት ቡድኖች አይደሉም። ማንኛውም 11ዱም ተጫዋች ሊያገባብ ይችላል። እሱ ነው ልዩነቱ። እና ለየት ያሉ ናቸው። የዲፌንሲቭ የሆነው ሞር ኦፍ ዲፌንሲቭ የሆነው ቡድንም አርሰናልም በጣም የተለየ ዲፌንሲቭ ቡድን ነው። የዘመኑ ኤአይ ቨርሽን በሏቸው በቃ እነዚህ ሶስቱ ቡድኖች። አሁን የቀሩት ሶስቱ ቡድኖች ዛሬ እንግዲህ አንደኛው ወደ ቤቱ ይሄዳል። በጣም የተለዩ ናቸው። እንደ ድሮዎቹ አይነት አይደሉም። አታኪንግም ቢሆኑም ዲፌንሲቭም ቢሆኑ ማለት ነው። ስለዚህ ምንድነው አሁን በጣም ኢንተረስቲንግ የሆነ የእግር ኳስ ጥፋት ላይ ደርሰናል። እንደኔ ለአርሰናል ሞር ቻንስ የሚኖረው ሁለቱም ኦልሞስት እኩል ናቸው ለአርሰናል ብዬ አስባለሁ። ግን ሞር እድሉን የሚያሰፋው ባየር ሙኒክ ቢገጥመው ነው። ባየር ሙኒክ ቢያልፍለት ነው ዛሬ። ምክንያቱም በጣም ታይት የሆነ ጌም ስለሚሆን በጣም ታለንትድ የሆኑ ብዙ ኳስ ወይም ደግሞ ሙሉ ጨዋታ መቀየር የሚችሉ ተጫዋቾች ብዛት ቁጥር የሌለው ማን ነው የሚለውን ነው ያየሁት። ባየር ሙኒክ ነው እንደዛ አይነት የሌለው ማለት ነው። ያንሰው አለ፣ ኦሊሴ፣ ኬን አለ፣ ዲያዝ አሉ። በርግጥ እስከ ንጥራ ከተባለ ወርልድ ክላስ ከ8 በላይ ከ8 ተጫዋቾቹ ቢያንስ የፒኤስጂም የባየር ሙኒክም 8 የሚሆኑ ተጫዋቾች ኦልሞስት ወርልድ ክላስ ናቸው። ግን ጌም ቼንጀር ደግሞ ከወርልድ ክላስም ጌም ቼንጀር የሚባሉ ተጫዋቾች አሉ። ጌም ቼንጀር ያለው ሞር ጌም ቼንጀር ያለው ማን ነው የሚለውን ነው ማይለት እኔ ለአርሰናል። እንደዛ ሳይለት ፒኤስጂ ሃዝ ሞር ጌም ቼንጀር ፕሌየሮች ያሉት ተጫዋች ነው ያሉት ቡድን ነው። ሞር ጌም መቀየር የሚችሉ ተጫዋቾች ያሉት ቡድን ነው ፒኤስጂ። ባየር ሙኒክ ሌስ ስቲል ዘ ሲሚላር ታይፕ ኦፍ ቡድን ነው፣ ግን ሌስ ጌም ቼንጀሮች ያሉት ነው በቁጥር ብዬ አምናለሁ። ሌሎቹ ታክቲካል አዌርነስ ያላቸው ብቃት ያላቸው ወርልድ ክላስ ፕሌየሮች ናቸው፣ ግን ጌም ቼንጀር ናቸው ወይ ቢባል they just follow the rules አይነት ነገር ነው። እኔ I'm gonna change this game ብሎ ተነስቶ ወይም ደግሞ የሆነ ለየት ያለ ነገር የሚሞክር ተጫዋች ቁጥሩ የትኛው ይበዛል ሲባል ፒኤስጂ ይመስለኛል። በዚህ ምክንያት ባየር ሙኒክ ቢያልፍ ይሻለዋል አርሰናል ዛሬ። ስለዚህ አርሰናል ደጋፊዎች ዛሬ ለባየር ሙኒክ ነው መጸለይ ያለባችሁ ብዬ አምናለሁ በእኔ በወልመካ ምክር መሰረት። ከዛ በተረፈ መልካም ጨዋታ እመለሳለሁ በሰፊው። አመሰግናለሁ። ፓም ወልመካ ነበርኩ።